የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ባለፉት 7 ዓመታት በመሪነት ያገለገሉትን ፕሮፌሰር ብርሃኑ ነጋን በኢዮብ መሳፍንት ተተክቷል። በዚህ ወቅት ፕሮፌሰር ብርሃኑ እንዳሉት ይህን መሰሉ የመሪነት ሽግግር በኢትዮጵያ የዲሞክራሲ ባህልን ለማዳበር ትልቅ አርአያነት ያለው ተግባር ነው። ይሄ በጣም ልዩ ጉባኤ ነው። በምን ያህል ፓርቲዎች እንዲያለ ነገር ሆኖ እንደሚያውቅ አላውቅም፣ ግን በሰላማዊ መንገድ በመከባበር ይህን ድርጅት ወደፊት ይዘው መሄድ የሚችሉ ብቁ ወጣት አመራሮች ተመርጠዋል። የኢዜማ ጉባኤ ተሳታፊዎችን ይህንን አይነት ውሳኔ በመወሰናችሁ በጣም አመሰግናለሁ። የተመራጮቹ ከፍተኛ ኃላፊነት ነው። ፓርቲው የመሪ ለውጥ ባደረገበት መድረክ ለ7ኛ ሀገራዊ ምርጫ የሚወዳደርበትን ማኒፌስቶና የምርጫ ምልክቱን ይፋ አድርጓል። በ10 ምዕራፎች ተከፋፍሎ የቀረበው የቃል ኪዳን ሰነድም ፓርቲው በቀጣይ ሀገረ መንግስት ግንባታና ሌሎች ዋና ዋና ነጥቦች ላይ የሚያተኩር መሆኑን ያመላክታሉ። ከፍተኛ ትኩረት የምንሰጠው የቃል ኪዳን ሰነዳችን ቁጥር 1 ያስቀመጥነው የሀገረ መንግስት ግንባታውን ወይንም ኔሽን ቢልዲንጉን ነው ማለት ነው። ስለዚህ አሁን ላይ እጅግ በጣም ወሳኝ የሆነ ነገር ሰላም እንደሆነ እናምናለን። አስቸኳይ ስራ ብለን አጣዳፊ ስራ ብለን የምናምነው አሁን ላይ ግጭት ያሉባቸውን ቦታዎች ልዩ ከለላ በመስጠት አፋጣኝ የሆነ ምላሽ ማግኘት፣ ምክንያቱም ዜጎቻችን እጅግ በጣም እየተሰቃዩ በመሆኑ ማለት ነው። ስለዚህ የዚህ ሁሉ ችግር ደግሞ አሁንም አለመሰልጠን፣ ዘመናዊነት አለመሆኑና ከብሔር ፖለቲካ ጋር የተገናኘ የግጭት መንስኤ በመሆኑ ለከተሜነት ትልቅ ስፍራ እንሰጣለን። በእያንዳንዱ የቃል ኪዳን ሰነዳችን ላይ ትልቁ አርማችን መለያችን ከተሜነት መሆኑን ማወቅ ይኖርብናል። ገለልተኛና ዲሞክራሲያዊ መንግስት ማቋቋሙን ከማኒፌስቶ ውስጥ ያካተተው ኢዜማ ሀገራዊ ምክክርም በፍጥነት እንዲቋጭ ለማድረግም የሚሰራ ስለመሆኑ ተነስቷል። የጂኦፖለቲካዊ ጉዳዮችንም ከሀገረ መንግስት ግንባታ ጋር ለማስተሳሰር ውጥን ይዟል። ብሔራዊ ጥቅም የምንለው የጂኦፖለቲካዊ ጉዳይ አንድ ሰው ፖለቲካ ሲገባ ይሄ ጂኦፖለቲክስ ቀጠናውን የማይገነዘብ ፖለቲከኛ ሊኖር እንደማይገባ ስለምናምን ኢትዮጵያውን ካላት የአፍሪካ ቀንድ እንዲሁም ዓለም አቀፍ ቦታ አንጻር ከፍተኛ የሙያ እንዲሁም ስራ የሚጠይቅ ዘርፍ ነው። አማራጭ የባህር በሮችን እናስባለን። በተለይ የአባይ ተፋሰስና የድንበር ተሻጋሪ ወንዞች ላይ ከፍተኛ የሆነ ትኩረትና ስራ ሊሰራ ይገባል ብለን እናምናለን። ከምናውቀው አሁን ከአሰብም ወይም ከተለያዩ ወደቦች አንጻርም የወደብ አማራጭ ደግሞ ሰፋ ያለ አማራጭ እንደምንጠቀም እዚሁ ቃል ኪዳን ሰነድ ላይ ተቀምጧል። አካታችነትን ማስፋት፣ ሀገራዊ በጎ እሴቶችን ማጠናከር፣ የወል ትርክትን ማስፋፋትም ከእቅዶቹ መካከል የሚጠቀሱ ሲሆን በጥናት የተደገፈ ፖሊሲ በማውጣትም በሁሉም ዘርፍ እድገትን ለማምጣት ሰራለውም ይላል። ልማትና ኢኮኖሚ ከፍተኛው የሆነ የፖለቲካ ስራ ነው። እሱም ሀገራችን ውስጥ ያለውን የኢንዱስትሪ ችግር፣ የገቢዎች ጉዳይ፣ ከገንዘብ ጋር የተገናኘ ሂደት አሁንም በጥናት የተመረኮዘ ፖሊሲ አቅርበናል። ምናልባት አገራችን አሁን በኢንዱስትሪ ዘርፍ ከፍተኛ ለውጥ የሚጠበቅባትና ከፍተኛ ትኩረት የሚሰጠው ስለሆነ ይህም ያለንን ጥሬ ሀብት ወይም ጸጋ ወደ እሴት ጨምረን ከተቀባይነት ወደ ላኪነት የምንሸጋገርበት ጊዜ እንደሚሆን ቃል እንገባለን። በኢዜማ አስቸኳይ ስብሰባ ላይ ከተለያዩ ፓርቲዎች የተውጣጡ ተወካዮችም ተገኝተዋል። በዚህ ወቅት ብልጽግናን በመወከል የተገኙት መለስ አለሙ ፓርቲዎች በውስጣቸው የዲሞክራሲ ልምምድ መገንባት አለባቸው ብለው ከዚህ አንጻር ኢዜማ ያካሄደው የመሪ መተካካት ለዲሞክራሲ ባህል መስፋፋት ትልቅ ተነሳሽነት ስለመሆኑም አንስተዋል። ፓርቲዎቹ በውስጣቸው የዲሞክራሲ ልምምድ የዲሞክራሲን ባህል እስካልገነቡ ድረስ ከፓርቲያቸው ውጭ በህዝብ ውስጥ የሚያድግ ዴሞክራሲን ማዳበር አቅሙም ሞራሉም ይኖራቸዋል ብዬ አላስብም። ከዚህ አንጻር ኢዜማ ዛሬ በውስጡ ያካሄደው መተካካት በሀገራችን የፖለቲካ ፓርቲዎች ታሪክ አንድ ታላቅ አሻራ በመሆኑ ይህም ለዲሞክራሲ ባህል ሲባል የተከፈለ ዋጋ እንደሆነ አድርጌ ስለሚቆጥር ሁላችንም እንኳን ደስ ያለን።